የሚገርም ነገር ልንገራችሁ። በጣም ብዙዎቻችን ከጉዳዩ ጋር በተያያዘ የተሳሳተ መልከተን ያለን በተደጋጋሚ የምንሰማው የቁርአን አያ አለ። ወላ ቱልቁ ቢአይዲኩም ኢለ ተህሉካ፣ በራሳችሁ ሰበብ በራሳችሁ እጅ ነፍሳችሁን ለጥፋት አትዳርጓት የሚለውን የቁርአን አያ ብዙ ጊዜ ትርጉሙን ሰምታችሁ ከሆነ ራስን ከማጥፋት ጋር ራስን ከመጉዳት ጋር ምናምን ተደርጎ ሐሳብ ሲሰነዘረበት ነው የምንሰማው። ወላሂ በጣም ስለዓጀበኝ ነው። ይህ የቁርአን አያ ሰበበ ኑዙሉ ምንድነው ብዬ ጠየቅኩኝ። የወረደበት ምክንያቱ ምንድነው? ለምንድን የወረደው? ሪሊ አንድ ሰው ራሱን ሊያጠፋ ብሎ ያንን ሰው ፕሮቴክት ለማድረግ ነው አላህ Subhanahu Wa Ta'ala ተው በሱም ለማስተማር ሌሎችን አካላት በዚህ የቁርአን አያ ለማዘዝ ነው ወይ? አይደለም። ሁለት ምክንያቶች ነው ያሉት፣ ግን በጣም ያዓጀበኝ አንደኛው ስለሆነ ልንገራችሁ። አክቹሊ ሁለቱም ተቀራራቢ ናቸው። አንሳሮች የመዲና የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ሰሐበተል ኪራም ጂሃድ ላይ እስልምናን ከፍ ለማድረግ እችን ምድር የተሻለ ቦታ ለማድረግና ለማቅናት ያው ብዙ ይለፉ ይታገሉ ነበርና በዚህ በጣም ቢዚ በመሆናቸው ገንዘቦቻቸውን፣ ንግዳቸውን፣ አዝመራቸው ላይ ምናምን የተወሰነ መላላት አጋጥሟቸው ነበር እና በመሃል ምን አሉ? አሁንም አልሐምዱሊላህ እስልምና ብዙ የሚታገልለት አለ፣ ብዙ የሚሮጥለት አለ፣ እኛም ደግሞ ብዙ ለፍተናል፣ አሁን ደግሞ ወደ ገንዘባችን ዞር እንበል ብለው ቁጭ አሉ። አላህ ምን አላቸው? ወላ ትልቁ ቢአይዲኩም ኢለ ተህሉካ፣ እጃችሁን ጠምዛችሁ ጥፋት ላይ አትክተቱት። ምን በማድረግ? ከጂሃድ በመቀመጥ። በጣም የሚያጅብ ነው። እኛ ሌላ ትርጉም ነው የሰጠነው፣ ሌላ በቃ እንደዚህ ማለት። አላህ ደግሞ ነው አይደለም። ጥፋት ማለት ራስን ለአደጋ ማጋለጥ ማለት ከጂሃድ መቆጠብ ነው። ያ ሱብሃነክ ስንትና ስንትን ያውን ያለቅም የተንሸዋረረ የተሳሳተ አስተሳሰብ ውስጣችን ላይ እንዳለ ሳስበው በቃ አንዳንዴ ድጋሚ ሲብገት አላህ ያስፈልገናል። የአላህ መጠመቅ፣ በቁርአን መጠመቅ። ሰላም አለይኩም ወራህመቱላሂ ወበረካቱ።